የተባለው ምሽቶም እግዚአብሔር አምላክ ያደርጋል። በጣም የሚገርም ብሏል። ጠላት ያለበሰው ደምና ድሪቶ ካንተ ላይ እኔ አነሳለሁ ዛሬ ጠላት ይፋይል እግዚአብሔር አምላክ የጠላትን ደበሮ ከናንተ ጠላት ያለበሰው ቱቶ ከህይወታችሁ ይነሳል። እግዚአብሔር አምላክ ያጨለመ ያንተ ነገር ያጨለመ ለኪውና ያ ነገርን ያጨለመ ብለስ እግዚአብሔር አምላክ ዛሬ እኔ በቀላሉ ብሎታል። ስለዚህ ያንተን ነገር ያጨለመ ተሳሽ ጨለመ ያ የጨለማ አባቢ ከእግዚአብሔር ይበቀላል። እግዚአብሔር አምላክ ላንተና አንቺ አብት ነውና ያንተን ነገር ሳይጨርስ አያርፍምና ዛሬ በኢየሱስም ነገርሽ ይጨረሳል። ያንተ ነገር ይጨረሳል። ስለዚህ ይሄ ሰው አይነ ስውር ነበረ፣ ግራ ገብቶት ነበረ፣ እየለመነ ነበረ። ከመጀመሪያው ብዙ እሱ ከማውቀው በድምጽ ከሚለያቸው እግሮችና ኮቴ እዛ አባቢ በዛ። ስለዚህ ምንድነው የሚሰማው ነገር? ምን እየተደረገ ነው? ምን መጣ እዚህ ሰፈር ስል የዳዊት ልጅ እያለፈ ነው አሉ። የዳዊት ልጅ ማረኝ አለ። የዳዊት ልጅ አስበኝ አትተወኝ ብሎ ጮኸ። ሲጮህ አብሮ ከሱ ጋር የሚሄዱ ሰዎች ገሰጹት ይላል። ረገጡት፣ ተፉት፣ መቱት። ግን በዛ ሁሉ ይሄ ሰው ጩኸትን አላቆመም። ለሚጮህ ሰው ዛሬ ከእግዚአብሔር ዘንድ መልስ አለው። ስለዚህ አንተና አንቺ ነገር ያጨለመ ጠላት ያጨለመ ክፉ እያየ ነገር ይበራል። እያየ ግን ነገር መታየት ይጀምራል። እያየ ነገር መገለጥ ይጀምራል። ያንቺ ነገር ያንተ ነገር ይገለጣል። ጠላት ያሰበው ጠላት ያቀደው በህይወታችሁና በዘመናችሁ ላይ አይሆንም። ኢየሱስ ግን ያድናል። ቀናተኛው እያየ እነዚህ የሚቀኑ እየረገጡ እየሰደቡ እየተፉ ግን በርጤሜዎስ አብዝቶ ጮኸ ይላል። ስለዚህ ለሚጮህ ሰው ከእግዚአብሔር መልስ አለው። ለሚጮህ ሰው ለጥያቄ ሁሉ መልስ አለውና ዛሬ ከመልሳችሁ ጋር ትገናኛላችሁ። ለሚጮህ ሰማይ ይተባበራል። ለሚጮህ እግዚአብሔር አምላክ ያደርግለታል። ለዚህ የዳዊት ልጅ ማረኝ ብሎ እየጮኸ የሚቀኑ ሰዎች ይሰድቡት ነበረ፣ ይረግጡት ነበረ፣ ይተፉበት ነበረ። እሱ ግን አብዝቶ ጩኸቱን ቀጠለ። ቀናተኛው እያለ አምላኩ እግዚአብሔር ጠራውና ሲጠራ ግን የቀኑ የሰደቡ የረገጡ አይዞ ይጠራሃል ብሎ ደግፎ ወጡ። ዛሬ ጠላቶቻችሁን እግዚአብሔር አምላክ ደጋፊ አድርጎ ያስነሳል። ዛሬ ጠላቶቻችሁን እግዚአብሔር አምላክ ምርኮ አድርጎ ለእናንተ አሳልፎ ይሰጣል። እዛ ደግፎ አመጡት። አሁን ረግጣችሁ አልነበረም፣ አሁን ገፍታችሁ አልነበረም አላለም። እግዚአብሔር እሱ ምንድነው የሚፈልገው? ወደዛ መብት ሰጪው ጋር መድረስ ነው የሚፈልገውና ተነሳ። ደግፎ አመጡና በፊቱ አቆሙ። ስለዚህ ምን አደርግ ዘንድ ትወዳለህ ስል አይ ዘንድ ነው አለ። ዛሬ በኢየሱስም ክብሩ ማየት የምትፈልጉ የራሳችሁ ማየት የምትፈልጉ አምላካችሁ እግዚአብሔር የእናንተን እይታ ይከፍታል። የእናንተን ውስጥ አይኖቻችሁን ያበራል። ነገሮቻችሁ አያመልጡም። እግዚአብሔር አምላክ የእናንተ የሆነው ሁሉ ወደ እናንተ ፈጥኖ ይመጣል። አካል ይለብሳል። ድንቅና ታምራት በህይወታችሁ ይሆናል። ስለዚህ እንዲህ አለ። ጠላት ያለበሰው ቡትቶ ነበር። ጠላት ያለበሰው ደበሎ ነበር። ደበሎውን አውልቆ በርጤሜዎስ እንደተነሳ ዛሬ ጠላት ያስቀመጠው ክስ፣ ጠላት ያስቀመጠው ፋይል፣ ጠላት ያስቀመጠው ደበሎ ከላያችሁ ላይ አራግፋችሁ የምትነሱበት አራግፋችሁ የምትራመዱበት ምሽት ማለዳ ይሄ ይሁን። ይሄ ቀን ለእናንተ ብሩህ ቀን፣ ይሄ ቀን ለእናንተ የድል ቀን፣ ይሄ ቀን ለእናንተ የስኬት ቀን በኢየሱስም እንዲሆን እኔ በዚህ ማለዳ እጸልያለሁ። አምላክ እግዚአብሔር ተአምር ያደርጋል፣ ድንቅ ያደርጋል። ጠላት ያለው በእናንተ ላይ አይሆንም። የእናንተ ነገር ይከፈታል፣ ጌታም ያደርግላችኋል። ይሄ በህይወታችሁና በዘመናችሁ በኢየሱስም በኃይል ይሆንላችኋል። እግዚአብሔር አምላክ መልካም በማድረግ ይወጣል። ከሳሾቻችሁ ግን ይወርቃሉ። ድሉ የእናንተ ይሆናል። ይህ የማለዳ መልእክት ነው። ጌታ ኢየሱስ ከእናንተ ጋር ይሁን። ሻሎም